ያ እግዚአብሔር ማርያም ከባው አይቻልም መጥፋት አረ ማርያምን አይቻልም ፈጫሪስ ይኸውልህ እኮ አንቺን ብለኸኝ ቢሆን ምሬ ነበር እስካሁን ድረስ ይሄን እሷ ምን ይሰማት ይሆናል እሷ ግን እንደዚህ አትልም ታውቃለህ እኔ ለሷ በየ እየተቃጠልኩላት ነው ሰላም ሰላም ውድ የጀሬንዳ አሌክስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልን በአገር ውስጥም በውጭም የምትገኙ ኢትዮጵያውያንና ኤርትራውያን እንዴት ናችሁ እኛ በጣም ሰላም ነን ዛሬ ከእቴ ጋር አንድ በጣም አሪፍ ጨዋታ ይዘንላችሁ መተናል ጨዋታው የሚሆነው ጥያቄ ነው የምንጠያየቀው ማለት ነው ልክ በተራ እኔም እሷን ጠይቃታለሁ እሷም እኔን ትጠይቀኛለች እና ጥያቄውን በ5 ሰከንድ ውስጥ ፈጥኖ ያልመለሰ ሰው ይቀጣል ማለት ነው ቅጣቱ የሚሆነው ደግሞ እዚህ ጋር የተላጠም ያልተላጠም ሎሚዎች ተደርድረዋል ከዛ ሎሚ ይበላል ማለት ነው የሚቀጣው ቅጣት እንደዛ ነው የሚሆነው እናንተ ደግሞ ይሄንን ቪዲዮ በጣም ረጋ ብላችሁ ከኛ ጋር ሆናችሁ በጣም ራሳችሁን ዘና ያያረጋችሁ እንድትከታተሉን እንጋብዛችኋለን ይሄንን ቪዲዮ ደግሞ ላይክ ኤንድ ሼር ያያረጋችሁ ቫይራል እንዲሆን አግዙን እንላችኋለን ሌላው ነገር ቤተሰብ ያሉናችሁ ሰዎች በዚህ አጋጣሚ ሰብስክራይብ ያያረጋችሁ ቤተሰብ እንድትሆኑ ስል እጠይቃችኋለሁ ከዚህ ቀጥለን ወደ ጌሙ እንሄዳለን ማለት ነው ሬዲ እንግዲህ ጨዋታውን እንደሰማችሁት ነው ጨዋታውን እኔ በመጠየቅ እጀምራለሁ ማለት ነው ዝግጁ ነህ አዎ ዝግጁ ነኝ 5 ሰከንድ ብቻ ያለ እሺ ጠይቂ እሺ ባለፈው ከኔ ተደብቀህ የበላኸው ወይም የጠጣሃቸው ሁለት ምግቦች ወይ መጠጦች ጁስ ሌላስ ሌላ ታልቋል ወዛለ እንዴ እሺ እና መልሻለሁ አንድ ነው አይመለስከው እኔ ያልኩህ ሁለት ነው ስለዚህ ብላ ግዴታ ሁለት መሆን አለበት አዎ አረ በላልሽ ሎሚ አይደል እንዴ ቀላል ነው በደንብ ቆንጆ ነው ለጤና ዋጣር እንጂ አውጡ አለ ቆይ እስኪ እንትን አለው እዚህ እሺ ምግብ ማለት ነው ደም ስሩላ በእግዚአብሔር ስም እሺ ችግር የለም ቅጣቴን ተቀጥቻለሁ እኔ ስለማልሳሳት ችግር የለም 5 ሰከንድ ያለሽ ሬዲ በቀን ውስጥ ስልክሽ ላይ ብዙ ሰዓት የምታጠፊበት አፕሊኬሽን ምንድነው ቲክቶክ እሺ ላለመቀጣት ነው መልሻለሁ መልሰሻል 5 ሰከንድ አልሞላም ቀጥሽ ምን ብቻ አስበልተሽ ዝግጁ ነው አሁን ኦሬዲ ያው ስልክ ላይ ከኔ ተደብቀህ የምትደብቀው ነገር ምንድነው ካንቺ ምን ደብቃለሁ ካንቺ የምደብቀው ሰከንድ አለቀ ታወራለቀ ሰዓቱ ብላ እግዚአብሔር ብላ ኧረ አንቺ በቃ እኔ እንዳልሞትብሽ ተስማምቷል ማለት ነው ሎሚው አንተ አፍታር ቆይ ከባድ ነው ጩቤ ነው ማመጣልሽ አንቺ እሺ ብላ ደግሞ አሪፍ ነው ሲባል ሰምቻለሁ ለፊት ምናምን ሲበላ ባሪያው መቼም አትመልሺው እሺ 5 ሰከንድ ያለሽ እሺ ሬዲ ቤት ውስጥ እኔን ለማዬ እንድትቆጣኝ ለማድረግ የምትጠቀሚያቸው 3 ነገሮችን ጥቀሽ 3 በፍጥነት እንድትቆጣኝ እማዬ እኔን እንድትቆጣኝ ወታደረገች አልቋል ሰከንድ አልቋል እንዴ መች ተናገርኩ በቃ እማዬ ያልሽ ጨረስሽ ይሄው አሁን ልናበላት ነው ትንሿን እሺ ግስቦች የሚባል ነገር አለ ትንሽ ትልቅ ደስ ዋጣ መብላት ነው እኮ አኝኩት እኮ Bey. Goes. Gosh.
እማዬ እንዳለችሽ ቁመትሽ ያድጋል። በልተሻል? ግን በልቼዋለሁ፣ ግን ይከብዳል። ብለሽ አትጣይ። ይሄ ልሽ በብር ነው የተገዛው። እኔም እንጠይቅሽ አሁን እኔ ነኝ እንጂ ድጋሜ ልቀጣያ። ዝግጁ ና? ከእኔ ባህሪ የማይመችና እንድቀይረው የምትፈልገው ትነጫነጭኛለሽ። 3 ትነጫነጭኛለሽ፣ ልብሴን አታጥቢም እና ደግሞ በሚሄድበት ልብሴን አታጥቢም የኔ ባህሪ አይደለም። ልብሴን አታጥቢም ባህሪ ነው እንዴ? እሱ ያንተ ፍላጎት ነው። ልብስ አለማጠብ፣ ማሳጠብ፣ አለማሳጠብ አስበሽ ማጠብ አለብሽ። መልሻለሁ፣ እኔ መልሻለሁ። 3 ነው ያልኩህ። ትነጫነጭኛለሽ። አልተመለሰም። ይሄ በጉልበት ልታስበይ ነው ማለት ነው። መልስ ልክ አይደለም። ምንድነው? እሺ የኔ ባህሪ በላ የኔ ባህሪ እንደዛ አይደለም። በግልጽ የሚታወቅ ባህሪ ስላለኝ እሱን ልትነግረኝ ነበር የፈለግኩት፣ ግን ሊያስታውቀኝ ነው። ብላ ብላ ደግሞ ምን ነው የሚያከክለው? እግዚአብሔር አብሬ የበላሁት እየመሰለኝ ስትጨማጭ ማርያምን በጣም ያገለሸልሽው እሱ። እሺ የኔ ተራ ደርሷል። አሁን አንድ ቀን ቁጭ ብዬ በቁም ነገር እኔን ስደቢኝ ብዬ ብፈቅድልሽ የምትሰድቢኝ 3 የስድብ አይነቶችን ንገሪኝ። አይነት አለው ደግሞ ስድብ? 3 ስድቦችን ፍጠኝ። ታይም አውት። የበላ ነው አሁንም እነሳ እሺ ምንድን ነው ምስልጭ መጉረስ እኮ ነው። አስፈላጊ ነገር ለውጣ ቶሎ ቤት ነው። ይጣፍጣል። እንዳትውጭ አውጪ ዋጭ ዋጭ። ጭራሽ አልተበላም። ይሄን ጭራሽ እንዴ! እኔ እንዴት ነው እንኩ ነው እንዴ? ከብዳል እኮ በቃ በጭራሽ አይሆንም እንዴ! ይጣፍጣል። እንደዚህ ቆንጆ ያደረገች ሲጀምር ሎሚ ነው። ያንቺ ተራው ቀጥ ድድገምሽ ጣፍቷል እንዴ? እሺ ልጠይቅህ። እሺ እናታችን እኔን ስትቆጣኝ አንተ ምን ይሰማሃል? በቦክስ በጣም መመቻት ነው። እንደዚህ ነው የሚሰማኝ። እኔ የሚሰማኝ አይደል? በቃ ይሄን። እሺ ግን ጥያቄ ነው ጨረስኩት ነበር። በቃ ተወጥቻለሁ። በቃ ያልሽኝ ይሄን ነው ጠየቅሽኝ። ይልሻለሁ ተሳክቶልኛል። መልሳል እኮ ሆነናል። አሁን እኮ እንደዚህ ነው። አሁን እኔ ደግሞ ቀጣሻለሁ። እሺ ቀለል አድርገው። ሁለታችንም ቁጭ ብለን ፊልም ስናይ የሚያጨቃጭቀን ነገር 3 ነገሮችን ጥቀሽ። ፊልሙ ከጀመረ በኋላ ወሬ ማውራት፣ ሪሞት አለመውሰድ። እሺ 2 መልሻለሁ። እሺ ይሄን እምርሻለሁ። በቃ 2 መልሰሻል። በጣም ከባድ ነው። ያሸውድሻል ብዬ ያሰብኩት ጥያቄ ነበር። እሺ አይዋ። እሺ ከእንትን አሁን እኩል ነገሩ ምንም አምጥሻለሁ። ጠይቂ። እቤት ውስጥ ብቻህን ስትሆን የምታረገው ነገር? መተኛት። ለጥ እኔ ማረገው ይሄን መልሻለሁ። መለስ አሁን አልተቻልኩም። እሺ ያው ጥያቄ ትንሽ ከበድልሻል። ተረጋግተሽ ለመመለስ ሞክሪ፣ እንዳትበይ። እሺ ቤት ውስጥ ማየም አባየም ሳይኖሩ እቃ ሰብረሽ እስካሁን ድረስ ያልተናገርሽው የሰበርሽው እቃ ምንድን ነው? ጀምሪ። የወይን ብርጭቆ፣ ጠርሙስ እና የውሃ ብርጭቆ። በቃ አልዋሽሽኝም ብዬ ተስፋ አደርጋለሁ። ግን በዚሁ ሚስጥር አስወጣኝ። ማየ እንድታየው በዚሁ አጋጣሚ ሶሪ። እሺ እሺ እሺ። እኔ ነኝ አሁን የምጠይቅህ። ከኔ ውጭ ማለት ነው
ከኔ ውጭ በጣም የምትወዳቸው ሰዎች እዚህ ምድር ላይ 3 ሰዎች ስማቸውን ከኔ ውጭ። እማዬ ልክ ተበልተሃለውን ብላ። አሁን አጣብቂኝ የሆነ ነገር ውስጥ ያስገባሽኝ። ብዙ ሰው ሊቆጣኝ ነው ማለት ነው። እንዴት እኔ ያልተጠራሁም ብላ እንጃውን ተቀጣው ማለት ነው። ታዲያ ወይ ጉድ ነው ልማርህ። እማዬ ብለሃል ነገሩ። አይ ብላ አንቺንም አልወድሽም እንደው ትወደኝ ካልወደድከኝ ትደግማለህ ሌላ ተወኩል። ወቅት ያለ ይመራል እኮ ማርያም፣ በጣም ከባድ ነገር በመድኃኒዓለም። እሺ አሁን የመጨረሻ ጥያቄ ጠይቅሻለሁ። ይህን ጥያቄ ካልመለስሽው ከበድ አደርግብሻለሁ። አንድ ነበር የበላሽው እስካሁን፣ በጣም ብዙ ጊዜ ስለተቀጣው 2 ነው ያበላሽ በተከታታይ እና ጥያቄውን በስነ ስርዓት ለመመለስ ሞክሪ እሺ። ስለዚህ የመጨረሻ ጥያቄ ነው። ላለመቀጣት የራስሽን መንገድ ተጠቀሚ። ጥያቄው ምን ይላል መሰለሽ? ይሄ ጥያቄ በጣም ወሳኝ ጥያቄ ነው። እስከዛሬ የኔን ልብስ ስታጥቢ ኪሴ ላይ አግኝተሽው የምታውቂው ከፍተኛ ብር ስንት ነው? እኔ አስታውሳለሁ፣ መዋሸት አይቻልም። ጀምሪ። 200 ብር። ውሸት ውሸት ነው እንዴ? ከዛ ብር በላይ እንዴት? በቃ ውሸት ነው፣ ውሸት ነው። እኔ አውቃለሁ፣ የወሰድሽብኝ ብር አውቀዋለሁ። አልናገርም። ስንት ብር ነው? ተማምነናል ሁሉ 500 ብር አግኝተሽ ታውቂያለሽ? በልቼበት ብለሽ አዎ ብትብላለሁ። ታስታውሻለሽ? እኔ አልተቀጠሻል። እኔ መርጥልሽን። ቆይ ተረጋጊ። አሁን የመጨረሻ ጥያቄ የመጨረሻ ቅጣት ስለሆነ ይሄንና ይሄን ትበያለሽ። 2 አረ አንድ አላሳዝንም፣ አንድ ብቻ ተናግሬያለሁ እኮ ቅድም። እሺ ካሜራ እረፊ። ምንድነው እሱን ልብላ? እኔ ዝም ያን ልብላው እያነሳው እናንተ አንቺ ግን ማርያምን ተመችቶሽ ነው እንዴ? ልምድ አለሽ እንዴ? ከውን በፊት ያዩበት ማርያምን ያዩበት። ይሄው 2 ነው ወደን በቃ ይሄ ጌም አይደል እንዴ? በይኔ ያልኩሽ እንዴ? ይሄን ጨምሪ። ይሄን ጨፍቼ አይቻልም እዛው እንዴ? በይ አንቺ አታስቸግሪ። እሺ ይሄ ብላ። ወይኔ መላቸው እንደሱ አታርጊ። ማኝክ በአንድ እኮ አይገባም ይሁሉ። ዛሬማ በቃ ጉድ ማአውል ግቢ ትችያለሽ። አንቺ ስጀምር ጀሪካን ትባላለች። ጀሪካን ማለት ጀሪ ትችላለች ማለት ነው። ስም ቀይሬልሻለሁ። ይሄ መጨረሻ ጥያቄ ነው። አስበበት እንድትመልስ የሚፈልገው ጥያቄ ስለሆነ ሰከንዱን አንስቼልሃለሁ እና ይሄ መልስ ደግሞ ካልጣመኝ ትበላለህ። ቅጣቱን እቀጣለሁ ነው? አዎ። እኔና ፍቅረኛ እኩል ሰዓት ላይ ታመን ቢደወልልህ ቀድመ ማን ጋር ትደርሳለህ? ከባድ ጥያቄ ነው። አንቺና ፍቅረኛዬ ታመማችሁ በተመሳሳይ ሰዓት፣ ከዛ ቀድመ ማን ጋር ትመጣለህ? ይሄን በጣም ከባድ ጥያቄ ነው። ብቻ መምረጥ እኮ ነው። ምንድን ነው ወይ እሷ ወይ እኔ? ኧረ በቃ እሷ ጋር ነው የምሄደው ማለት እኔ ልሙት። ለምን ትሞቻለሽ? ልትታመሙ እኮ ነው ያልሽኝ እኮ። ቀድመህ ማን ጋር ትደርሳለህ እኮ? በቃ እሷ ነች። አንቺ ጋር እመጣለሁ። በቃ አንቺ ምንም አትሆኝም። ሲጀምር አንቺ ሁሉ ሎሚ እየበላሽ አይደል እንዴ? በዚህ ልክ ነው የምትወደኝ? አይደለም አንቺ ምንም እንደማትሆኝ አረጋግጫለሁ ዛሬ በዚህ ሎሚ። እሷስ ምን ትሆናለች? ለምን አትሞትም? እሷማ እንዴ አትሞትም? ትሙት። ኧረ አይባልም። መጀመሪያ እኔ ጋር ነው። ራስሽ እንደምትወጂው እሷንም መውደድ አለብሽ።
ስለዚህ በቃ እኔ አሁን መልስ መልሻለሁ። ያስቀጣል ካልሽ ለምን እንጂ አንድ አይደለም ስንት እንደሚያስቀጣ እንጋ የምርሽ ነው? አዎ ማርያም አንካ በእናትህ አሁን ምን ያስቀጣል? በእግዚአብሔር በቃ መመለስ ያለ ደግሞ እሷ ችግር የለም ለሷ ስል ምን ይመስላል እናት ጨምረው ያው በእግዚአብሔር ማርያም ከባው አይቻልም መጥፋት አረ ማርያምን አይቻልም ፈጫሪስ ይኸውልህ እኮ አንቺን ብለኸኝ ቢሆን ምሬ ነበር እስካሁን ድረስ ይሄን እሷ ምን ይሰማት ይሆናል? እሷ ግን እንደዚህ አትልም ታውቃለህ። እኔ ለእሷ ብዬ እየተቃጠልኩላት ነው። ችግር የለም ትረዳኛለች። በቃ ማርያምን ነመስቲ ብያለሁ። አመሰግናለሁ። እንግዲህ ቤተሰቦቻችን ጨዋታው ይሄን ይመስል ነበር። እንደወደዳችሁት ተስፋ አረጋለሁ። በቀጣይ በጣም ምርጥ ስራዎችን እያዝን ወደ እናንተ ወደ ተወደዳችሁ ቤተሰቦቻችን እንደርሳለን ማለት ነው። እናንተ ደግሞ ላይክ ኤንድ ሼር እያደረጋችሁን ቪዲዮ እስከ መጨረሻው እንድታዩት ጋብዛችኋለሁ። በድጋሜ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ለዛሬ ነበረን ቆይታ ይሄን ይመስላል። እንወዳችኋለን። ቻው